ምን ሆኛለሁ የመጽሐፍ ትረካ በፍቅር ስም ዓለም ላይ ሀገራችንም ውስጥ ቤታችንም ውስጥ የሆነው ብዙ ነው። በፍቅር ስም ሰዎች ይገደላሉ፣ በፍቅር ስም ሰዎች ይዋጋሉ፣ በፍቅር ስም ሰዎች በራሳቸው ላይ ያልተገባን እርምጃ ይወስዳሉ፣ ይታመማሉ፣ ይጎሳቆላሉ፣ ሀብትና ንብረታቸውን ሳይቀር አሳልፈው ይሰጣሉ። ይህን ሁሉ በፍቅር ስም የሚሆን ነው። በፍቅር ስም እኛ ከዚህ በላይ አድርገን ሊሆን ይችላል። ዋናው ቁም ነገር ግን ፍቅር ይህን ያደርጋል ወይ ነው። ፍቅር ማለት ከመልካም ስሜቶች ዝርዝር ውስጥ አንዱ ነው። ከመልካም ስሜቶች ዝርዝር ውስጥ ከተቀመጠ ደግሞ የሚያሳድገን ከፍ የሚያደርገን እንጂ የሚጎትተን አይሆንም። እንባችንን የሚያብስልን እንጂ የሚያባብስ ሊሆን አይገባውም። ባለፉት ዓመታት የምክክር ጊዜ በፍቅር ስም የሞቱ፣ የተገደሉ፣ የጎዱ፣ የበደሉ ሰዎች ያንን ሁሉ ያደረጉት በፍቅር ስም ይሁን እንጂ በፍቅር አይደለም። ለፍቅር የምንሰጠው ትርጓሜ በንግግሩም በኪነ ጥበቡም ተብሎ በተሳሳተ ሁኔታ ነው የሚገለጸው። ወንድየው ቀናው ብሎ በሴቷ ላይ ብዙ ጉዳት ሊያደርስ ይችላል። ሴቷም ወንዱ ላይ አካላዊ ጉዳት አታደርስ እንጂ ስሜታዊና ስነ ልቦናዊ ጉዳት ልታደርስ ትችላለች። በቅናት ተነሳስተው ነው ይህን የሚያደርጉት። አሳዛኙ ክፍል 1 በራሳቸው በተጠቂዎች ጭምር ቅናት ነው ስለሚወደኝ እኮ ነው፣ ፍቅሩ ላይ ድርስ ነው ይላሉ። ራሷ ሴቷ ናት ለወንዱ ቅናት በተሳሳተ መልኩን ድጋፍ የምትሰጠው። እሺ ቅናት ይሰማው እንበል፣ ጤናማ ስሜት ነው ሊባልም ይቻል። ግን መግቢያ መውጫ ሊያሳጣት ይችላልን? አሲድ ሊደፋባት ይችላልን? ሊገድላት ይችላልን? ወይም በስለት ሊወጋት ይችላልን? ይህ ቅናት ስለሚወደኝ ነው ስለሚያፈቅረኝ ነው መባል ይችላልን? የሚደበድበኝ እኮ ስለሚቀና ነው፣ ደግ እኮ ነው ብታዩ፣ አቤት እንዴት ሰጥቶ እንደማይጠግብ እያለች ተሳስታ እሱንም የምታሳስት ተፈቃሪ አለች። ወንዱም ላይ እንደዚያው ነው። አንድ ቀን ትገድለኛለች እያለ ቅናቷ የፍቅር ምልክት አድርጎ የሚኖር ወንድም አለ። ብረትና ስንዴውን አብረን እየቀላቀልን ያለነው ሕክምና የሚያስፈልገውን ችግር ነው። የጤነኝነት ምልክት አድርገን እየገለጽነው ነው ያለነው። በቅናት የተነሳ ቲጂ በሁሉ ነገሯ እኮ ደግ ናት፣ ግን ቅናቷ አስቸገረኝ፣ እንደው ፍቅሯን የምትቀንሽበት መንገድ ካለ ባክሽ ብሎ ጠየቀኝ። ባላለ በእኛ እምነት ይህ ፍቅር አይደለም፣ ህመም ነው፣ መታከም እንጂ መቀነስ የለበትም አለ። በጣም ስለሚወደኝ እኮ ነው ከቤት እንዳልወጣና ዘመዶችን እንዳላገኝ የሚያደርገኝ አለች ሴቷ። በጣም ስለምታፈቅረኝ እኮ ነው ጓደኞችን እንዳገኝ የማትፈልገው ወንዱም ሆነ በሴቷ ቤት ውስጥ ግን ጤናማ ፍቅር አይደለም ያለው፣ የታመመ ፍቅር ነው። ባለማወቅ ወይም በመልመድ እንደ ጤናማ የተለመደ የፍቅር አይነት አድርገው ይገልጹታል እንጂ በሁለቱም ቤት ያለው ፍቅር ጤናማ አይደለም። ቲጂ ባለቤቴ እኮ በጣም ነው የምትወደኝ፣ እኔን ማጣት አትፈልግም፣ ዘመዶችን እኔን መክረው የሚያስቀሩኝ ስለሚመስላት እንዳገኛቸው አትፈልግም የሚሉ ከአንድ በላይ የሆኑ ደንበኞች ያጋጥመውኛል። ወደ ሕክምና የስነ ልቦና ባለሙያዎች መሄድና መታከም ያለበት ችግር ነው። እዚህ ቤት የገባው ባልም ሚስትም ግን ባለማወቅ ህመሙን የፍቅር ምልክት አድርገው ይኖሩበታል። እንዲህ ያሉ ያልታወቁ ህመሞች ናቸው በሂደት አድገው አንድ ቀን አንዱ በሌላው ላይ ካራ እንዲያነሳ የሚያደርጉት። በፍቅር ስም ብዙ ሰው ደም ፈሷል፣ አካል ጎድሏል፣ ማንነትና ክብር ጠፍቷል፣ ቤተሰብ ፈርሷል። በፍቅር ስም ግን ፍቅር ሳይሆን ቀደም ሲል የገለጽነው የጌዲዮን በፍቅረኛው ምክንያት ከአንድም 3 ጊዜ ራሱን ሊያጠፋ ሞክሯል። ጌዲዮን በሶስተኛው ጊዜ ራሱን ሊያጠፋ ሲሞክር ቤተሰቦቹ አይተው አተረፉት። እናት አለቀሰች፣ ቤተሰቡ ሁሉ ተንጫጫ። ከዚያ ቤተሰብ ተሰብስቦ ለምንድነው እዚህ ውሳኔ ላይ ደረስከው አሉት። እኔ ወዳታለሁ፣ እሷ ደግሞ አልፈልግህም አለችኝ አለ።
እናት በመጀመሪያ ልጅቱ ጋር ሄደው እግሯ ላይ ወድቀው ለመኗት። እሷ በጭራሽ አለች። በልጅቱ በኩል የተሞከረው ስላልተሳካ በድጋሚ እንዳያደርገው የስነ ልቦና ባለሙያዎች ጋር መውሰድ የተሻለ መፍትሄ እንደሆነ አውቀው ነው ያመጡት። በመጀመሪያ ከጌዲዮን ጋር ያደረግነውን እንዲረጋጋ ነገሮችን በጤናማ አእምሮ እንዲያስባቸው የተረጋጋ ሁኔታ መፍጠር ነውና ይህን ማድረግ ቀላል የማይባል ጊዜ ወስዶብናል። ከተረጋጋ በኋላ ደንበኛዬ እንደነገረኝ ምን ገጥሞህ ነው መሰለ? ደንበኛዬ እንደነገረኝ ምን ገጥሞታል መሰለ? ጌዲዮን በልጅነቱ በጣም የሚወዳቸውን አባት፣ 2 ወንድምና እህቶቹን ነበሩት። 7ኛ ዓመቱ ላይ በጣም የሚወዳቸውን አባቱ ሞቱ። እናት የቤት እመቤት ስለሆኑ በምንም ሁኔታ ቤተሰቡን መምራት እንዳለባቸው ስለማያውቁ እዚህ ቤተሰብ ውስጥ ብዙ እናት የቤት እመቤት ስለሆኑ በምን ሁኔታ ቤተሰቡን መምራት እንዳለባቸው ስለማያውቁ እዚህ ቤተሰብ ውስጥ ብዙ የተመሰቃቀሉ ሁኔታዎች ተፈጠሩ። እናት ገቢ ስላልነበራቸው ልጆቻቸውን ማሳደግ ስላልቻሉ 2 ሴቶችን ለአንድ ዘመድ፣ ቀሪዎቹን 2 ወንድሞችን ደግሞ ሌላ ዘመድ እንዲያሳድግላቸው ሰጧቸው። ይህን ልጅ ስታየው መጀመሪያ አባቱን በሕይወት አጣ፣ ቀጥሎ እናቱን አጣ፣ ቀጥሎ 2 እህቶቹን አጣ፣ ቀጥሎ ደግሞ እሱና ወንድሞቹን የወሰዷቸውን ዘመድ 2ቱም ማሳደግ አልቻሉም አሉና ወንድሙን ለሌላ ዘመድ ሰጡት። ወንድሙን አጣ ማለት ነው። እሱ ባደገበት ቤተሰብ ውስጥ ልብስም ምግብም ከሌሎች የተረፈውን ነው የሚሰጠው። ምግብ እንደ ነገሩ ነው። ጌዲዮን እልህ ያዘኝ አለ። ይህን ሁሉ ምስቅልቅል መለወጥ የሚቻለው ራሱ በትምህርት ሲያበለጽግ ብቻ መሆኑን ስለተረዳ መማር ለድርድር የማይቀርብ የህይወት ጉዳይ አድርጎ ያዘው። ቀጣይ ፓርት ይቀጥላል።